እሺ ቤተሰቦች ከዚህ ላይ እንደምታዩቸው የመጀመሪያ ፊደላት ተብለው ማለትም ሀ ለ መ ሰ ረ በ ሸ ተብለው የሚጠሩ ፊደላት አሉ። እነዚህ ምንድናቸው? የመጀመሪያ ፊደላት ናቸው ማለት ነው። ከዚህ ላይ ደግሞ የምታዩቸው ሁለተኛ ፊደሎች ናቸው። ሁለተኛ ፊደሎች ማለት ደግሞ ማለትም ሁ፣ ሉ፣ ሙ፣ ሱ፣ ሩ፣ ቡ፣ ሹ፣ ቁ ተብለው የሚጠሩ ፊደሎች ናቸው ማለት ነው። እነዚህ ምንድናቸው? ሁለተኛ ፊደሎች ናቸው ማለት ነው። ወደዚህኛው ስንመጣ ደግሞ እነዚህኞች ስንተኛ ፊደሎች ናቸው? ሶስተኛ ፊደሎች ናቸው። ሶስተኛ ፊደሎች ናቸው። ሂ፣ ሊ፣ ሚ፣ ሲ፣ ሪ፣ ቢ፣ ሺ፣ ቂ ተብለው የሚጠሩ ፊደሎች ናቸው ማልኳችሁ ቂ። ስለዚህ በእነዚህ በእያንዳንዱ ፊደል አሁን ለምሳሌ ከዚህ ላይ የሀ ቤተሰቦች ናቸው ሶስቱ የሀ ቤተሰቦች። ከዚህ ላይ ደግሞ የለ ቤተሰቦች ናቸው ሶስቱ። ከዚህ ላይ ደግሞ የመ ቤተሰቦች ናቸው። ከዚህ ላይ ደግሞ የሰ ቤተሰቦች ናቸው። ከዚህ ላይ ደግሞ የረ ቤተሰቦች ናቸው ሶስቱም። ከዚህ ላይ ደግሞ የበ ቤተሰቦች ናቸው። ከዚህ ላይ ደግሞ የሸ ቤተሰቦች ናቸው። ከዚህ ላይ ደግሞ የቀ ቤተሰቦች ናቸው። ወደዚህ ስንመጣ ደግሞ ስንከፋፍላቸው እነዚህኞች የማን ቤተሰቦች ናቸው? የመጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች ማለት ነው። እነዚህኞች እንደምታዩቸው የመጀመሪያ ፊደሎች ናቸው። እነዚህኞች ደግሞ ስንተኛ ፊደሎች ናቸው? ሁለተኛ ፊደሎች ናቸው ማለት ነው። እነዚህኞች ደግሞ ሶስተኛ ፊደሎች፣ እነዚህ ደግሞ የምታዩቸው ሶስተኛ ፊደሎች ናቸው ማለት ነው። ስለዚህ ከእያንዳንዱ ፊደል ሶስት ፊደሎችን ይዘን መጣንና በእነሱ ደግሞ በዚህ እንደምታዩት ቃላት የምንመሰረት ይሆናል። እዚህ ላይ ተዘርዝረዋል። ከዚህ ላይ የተዘረዘሩት ቃላቶች ናቸው። አንድ ባንድ ከነዚህ ነው የወጡት፣ ከነዚህ ፊደላት ነው የወጡት። እንዴት እንደምንመሰርት አብረን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም በግል መማር እንፈልጋለን ወይም ማስጠኝ እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት አናግሩኝ፣ መማር ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ። ፊደሎችን አንብብልኝ ካላችሁ አነብላችኋለሁ። ከዚያ ውጭ ግን ቃላቶችን እየመሰረትን ነው። ከዚያ አንድ ባንድ ብናወጣ ይሻላል ብዬ አስባለሁ። አሁን ለምሳሌ ይቺ ሁ ተብላ ትጠራለች። ሁለተኛ ፊደል ሁ ማለት ይችኛዋ ናት። ሉ ማለት ደግሞ ከለቤት ይቺ ሁለተኛዋ ፊደል። ስለዚህ አንድ ላይ ስናነባቸው ሁሉ ይሆናል ማለት ነው። ማለቷችሁ ሁሉ ማንና ማን በመጠቀም ይችኛዋን ሁና ይችኛዋን ሉን በመጠቀም ሁሉ ብለን ቃላት እንመሰርታለን ማለት ነው። ወደዚህኛው ስንመጣ ደግሞ ለሙ ለማለት ይችሳ ከለቤት የመጀመሪያ ፊደል፣ mu ማለት መሙ ሁለተኛ ፊደል ይችሳ አንድ ላይ ለሙ ይሆናል ማለት ነው። ቤተሰቦች በጣም ቆንጆች ይገባቸዋል ብዬ ተስፋ አደርጋለሁ። ይች ለናት ይች ሙ ናት። አንድ ላይ ለዚች ሙ አንድ ላይ ለሙ ብላችሁ ቃላቱን ትመሰርቱታላችሁ ማለት ነው። እሺ ወደዚህኛው እንሂድ። ይች ማናት? ለናት። ይች አሁንም ለን የመጀመሪያ ፊደል የተጠቀምነነ። ይች ማለት ደግሞ ሚ ናት። ሚ ማለት ከመቤት ሶስተኛ ፊደል መ ሙ ሚ ይችን ሶስተኛ ፊደል። ስለዚህ አንድ ላይ ስንጠቀም ለሚ ነው ብሎ የሚነበቡ ይህንን ሁለቶችን አንድ ላይ ስናጣምራቸው ለሚ ይሆናል ማለት ነው። ማን አልኳችሁ? ለሚ። ወደዚህኛው ስንመጣ ደግሞ ይች መናት የመጀመሪያ ፊደል አልተጠቀምናት ነበረ። መን ይችን እንጠቀምና እዚያ ይች ደግሞ ሩ ማለት ከረቤት ላይ ረ ሩ የውጭ ፊደል ማለት ነው። አንድ ላይ መሩ ይሆናል ማለት ነው። ማን አልኳችሁ? መሩ። ማን በመጠቀም ይችኛዋን መን በመጠቀምና ሩ ሁለተኛ ፊደል ረ ሩ ሁለተኛ ፊደል በመጠቀም መሩ። አሁን እናንተ የሚጠበቅባችሁ መጀመሪያ የመጀመሪያ ፊደሎችን ትለያላችሁ፣ ሁለተኛ ፊደሎችን ትለያላችሁ፣ ሶስተኛ ፊደሎችን ትለያላችሁ። ቅርጻቸውን ከድምጻቸው ነው የምትለዩ ማለት ነው።
ወደዚህኛው ስመጣላችሁ ደግሞ ማናት እቺ መ፣ እቺ ደግሞ ሪ። አንድ ላይ ሲነበብ እስኪ እንዴት እንደመጣ መጀመሪያ ላሳያችሁ። መ የምትባለው ፊደል ይቺ ሳ፣ ሪ የምትባለው ፊደል ይቺ ሳ። መ እቺ ሪ ከረቤት ሶስተኛ ፊደል ረ፣ ሩ፣ ሪ አንድ ላይ መሪ ይሆናል ማለት ነው። ማለትኳችሁ መሪ መሪ። እሺ ስለዚህ ይሄ ሁሉ ነው የሚል አንድ ላይ ስታነቡት ይሄኛው ሙሉ ነው ለሙ ነው የሚሆን። ይሄኛው ለሙ ነው የሚሆን። ይሄኛው ደግሞ ለሚ ይላል። ይሄ ደግሞ መሩ ይላል። ይሄኛው ደግሞ መሪ። በጣም ጎበዞች፣ በጣም ጎበዞች። አሁን ደግሞ ወደዚህኛው እንሂድ። ሙ ሉ ማን አልኳችሁ? ይችኛዋ ሙ በመጠቀም ሁለተኛ ይችኛዋ ሉን በመጠቀም አንድ ላይ ቃሉ ስናነቡ ሙሉ ብለን እናነባለን። ሙሉ ሙሉ። ይቺ ሰ ይቺ ሉ። ሰ ማለት ይቺ ሳ ከሰቤት የመጀመሪያ ፊደል፣ እዚያ ሉ ማለት ደግሞ ከለቤት ሁለተኛ ፊደል ሉ። አንድ ላይ ሰሉ 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 ተብሎ ይነበባል ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ ሰሙ አንድ ላይ ሰሙ ይላል። ሰ ማለት አሁን ተጠቅመናታል ሰናት። እዚያ ሙ ማለት ይቺ ሳ ሁለተኛ ፊደል ሙ ከመቤት መሙ አንድ ላይ ሰሙ ይሆናል ማለት ነው ቤተሰቦች። ሰሙ። በጣም ጎበዞች። ቀላል ነው። ረጋ ብላችሁ እዩት፣ ይገባቸዋል። ወደዚህኛው ስንመጣ ደግሞ ይችኛው ማናት? ሰናት። ይችኛዋ ደግሞ ማናት? ሚ ናት። ማን አልኳችሁ? ይች ሰ ይች ሚ አንድ ላይ ሰሚ ሰሚ። ሰ ማለት ይቺ የመጀመሪያዋ ፊደል ናት። ሚ ማለት ደግሞ ሶስተኛ ፊደል አንድ ላይ ተደምረው ሰሚ አይሆንም? ይሆናል። አዎ። ስለዚህ ሰሚ ትላላችሁ ማለት። በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ሰሩ ይላል። ማን አልኳችሁ? ይች ሰ ናት፣ ይች ሩ ናት። አንድ ላይ ሰሩ ይሆናል ማለት ነው። ሰ ማለት ይች ናት፣ ሩ ማለት ይች ናት። አንድ ላይ ሰሩ ይሆናል ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ አንድ ላይ ላንብብላችሁ። ሙሉ፣ ሰሉ፣ ሰሙ፣ ሰሚ፣ ሰሩ። ወደዚህኛው ልምጣ። ይች ማናት? ሰናት። ይች ማናት? ሪ ናት። አንድ ላይ ሰሪ ይሆናል። ሰማት ይች ሳ፣ ሪ ማለት ይች ሳ ሶስተኛዋ አንድ ላይ ስናነባቸው ሰሪ ይሆናል። ወደዚህኛው ስንመጣ ደግሞ ሰናት ይች ቡ ናት። አንድ ላይ ስናነበው ሰቡ ነው የሚሆነው። ሰ ማለት ይች ሳ፣ ቡ ማለት በቡ፣ ቡ ማለት ይችኛዋ ትሆናለች ማለት። ስለዚህ ሰቡ ሰቡ። ወደዚህኛው ስንመጣ ደግሞ በሉ ይላል። ማን አልኳችሁ? ይች በናት ይች ሉ ናት። አንድ ላይ በሉ ነው የሚለው። ማን አልኳችሁ? በሉ። ስለዚህ በምትባሏ ፊደል ይች ሰ የመጀመሪያ ፊደል ናት። ሉ ማለት ከለቤት ሁለተኛ ፊደል አንድ ላይ በሉ ብለን ቃላቱን እናነባለን ማለት ነው። በሉ። ወደዚህኛው ሲነድ ደግሞ ይችኛዋ በናት፣ ይችኛዋ ደግሞ ሩ ናት። ማን አልኳችሁ? በ ማለት የመጀመሪያ ፊደል ይች ሳ፣ ሩ ማለት ይች ሳ ሁለተኛ ፊደል አንድ ላይ ሲነበብ በሩ ይሆናል ማለት ነው። በሩ። ወደዚህኛው ስንመጣ ደግሞ ይች ሸ ናት፣ ይች ሹ ናት። ይገርማቸዋል። ሁለቱም አንድ ቤት ነው የመጡት። ሸም ትባለው ይች ናት፣ ሹም ትባለው ይች ናት። ስለዚህ ምንም ከተለያየ ቦታ ስላልመጡ አያስቸግሩም ለመያዝ። ይች መጀመሪያ ፊደል እንደሆነች ታውቃላችሁ፣ ይች ሁለተኛ ፊደል እንደሆነች ታውቃላችሁ። ስለዚህ ሸሹ ይሆናል። ሸሹ። ሰሪ፣ ሰቡ፣ በሉ፣ በሩ፣ ሸሹ። በጣም ጎበዞች፣ በጣም ጎበዞች። ወደዚህኛው እንምጣ ደግሞ። ይች ቀ ናት፣ ይች ሩ ናት። አንድ ላይ ቀሩ ይሆናል። ቀ ማለት ይች ሳ እዚህ ላይ እንደምታዩት ቀ የምትባለው ፊደል፣ ሩ የምትባለው ፊደል ደግሞ ይች ሳ ሁለተኛ ፊደል አንድ ላይ ቀሩ ቀሩ። ወደዚህኛው ስንመጣ ቀ የምትባለው ፊደል ይች ሳ እዚች ላይ ቀ፣ እዚያ ሪ የምትባለው ደግሞ ሶስተኛ ፊደል ይች ሳ ረ፣ ሩ፣ ሪ ሶስተኛ ፊደል አንድ ላይ ስናነባቸው ማን ይሆናል? ቀሪ ይሆናል። ቀሪ ብለን እናነባቸዋለን። ማን አልኳችሁ? ቀሪ። ይቺ ደግሞ ቁ ማለት ሁለተኛ ፊደል ናት። ያው ይችኛው ሁለተኛ ፊደል ቁ። ይቺ ደግሞ ሙ ማለት ደግሞ ሁለተኛ ፊደል ከመቤት ሙ። ይቺ ቁ ናት፣ ይቺ ሙ ናት። አንድ ላይ ሲነበቡ ቁሙ ይሆናል። ማን አልኳችሁ? ቁሙ ይሆናል ማለት ነው። ስለዚህ
እንደዛ አድርጋችሁ ታነባላችሁ ማለት ነው። ይችኛዋ ቀ የመጀመሪያ ፊደል ይቺ ቀ ማለት የመጀመሪያ ፊደል፣ ሙ ማለት ሁለተኛ ፊደል ከመቤት ይቺ ሙ ሁለተኛ ፊደል አንድ ላይ ሲነበቡ አሙ ይሆናል። ማን አልኳችሁ? አሙ አሙ። ወደዚህኛው ስነት ደግሞ ይቺ ቁ ናት፣ ይቺ ሱ ናት። አንድ ላይ ስናነባቸው ቁሱ ነው የሚሆነው አይደል? ቀ ወይም ቀ ቁ። ቁ ማለት ይቺ ናት። ሱ ማለት ይቺ ሁለተኛው ፊደል ሱ አንድ ላይ ሲነበብ ቁሱ ይሆናል ማለት ነው። ማን አልኳችሁ? ቁሱ። ቀሩ፣ ቀሪ፣ ቁሙ፣ ቀሙ፣ ቁሱ። በጣም ጎበዞች፣ በጣም ጎበዞች። ወደዚህኛው እንሂድ። ይቺ ለናት፣ ይቺ በናት፣ ይቺ ሱ ናት። አንድ ላይ ለበሱ ነው አይደል የሚሆነው? ማን አልኳችሁ? ለበሱ፣ ለበሱ። አንድ ላይ ለበሱ። ስለዚህ ለምትባለው ፊደል ይቺ ናት፣ ሱ የምትባለው ፊደል ይቺ ናት ሁለተኛዋ። ስለዚህ በምትባለው ደግሞ ይቺ ሳ፣ ለማለት ይቺ ሳ፣ በማለት ይቺ ሳ፣ ሱ ማለት ይቺ ሳ። አንድ ላይ ለበሱ። ወደዚህኛው ስንመጣ ደግሞ ይቺ መናት፣ ይቺ ለናት፣ ይቺ ሱ ናት። አንድ ላይ መለሱ አይሆንም? ማን አልኳችሁ? መለሱ። መ ማለት ይቺ ናት፣ ለ ማለት ደግሞ ይቺ ሳ፣ ሱ ማለት ደግሞ ይቺ ሳ። አንድ ላይ መለሱ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ይቺ ለናት፣ ይቺ ሙ ናት። አንድ ላይ ሸ ለ ሙ። ስለዚህ ሸ ማለት ይቺ የመጀመሪያ ፊደል፣ ሙ ማለት ደግሞ ይቺ ሁለተኛ ፊደል፣ ለ ማለት ደግሞ ይቺ ሳ የመጀመሪያ ፊደል። ስለዚህ ስናነባቸው ሸለሙ ይሆናል ማለት ነው። ሸለሙ አንድ ላይ ሸለሙ። በጣም ጎበዞች፣ በጣም ጎበዞች። ወደዚህ እንምጣ። ሸቀሉ አንድ ላይ ሸቀሉ አይሆንም? ሸቀሉ አይሆንም? ሸቀሉ። ሸ ማለት ይቺ ናት። ቀ ማለት ደግሞ ይቺ የመጀመሪያ ፊደል፣ ሉ ማለት ደግሞ ይቺ ሁለተኛ ፊደል ነው የምትጠቀም። አንድ ላይ ሸቀሉ አይሆንም? ሸቀሉ፣ ሸቀሉ ብለን እናነባለን ማለት ነው። ወደዚህኛው ስንመጣ ይቺ ሰናት፣ ይቺ ለናት፣ ይቺ ሉ ናት። አንድ ላይ ሰለሉ። ያው ሰ ማለት ይቺ የመጀመሪያ ፊደል ትወስዳላችሁ። ለ ማለት ሁለቱም ያለቤት ስለሆነ ለ የምትባለው ይቺ ሳ፣ ሉ የምትባለው ይቺ ሳ። አንድ ላይ ሰለሉ፣ ሰለሉ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሰበሩ አንድ ላይ ሰበሩ ይሆናል። ሰ ማለት ይቺ ሳ፣ በ ማለት ይቺ ሳ፣ ሩ ማለት ደግሞ ከረቤት ላይ ሁለተኛ ፊደል ይቺ ሳ። አንድ ላይ ሰበሩ፣ ሰበሩ። በጣም ጎበዞች። ወደዚህኛው ስንመጣ ደግሞ ቀሰሩ አንድ ላይ ቀሰሩ። ማን አልኳችሁ? ቀሰሩ። ቀ የምትባለው ፊደል የት ናት? ቀ ማለት ይቺ ሳ እዚህ ላይ የመጀመሪያ ፊደል፣ ሰ ማለት የመጀመሪያ ፊደል፣ ሩ ማለት ሁለተኛ ፊደል። አንድ ላይ ቀሰሩ። በጣም ብራው። ወደዚህኛው ሲነት ደግሞ ይቺ በናት፣ ይቺ ረናት፣ ይቺ ሩ ናት። አንድ ላይ በረሩ፣ በረሩ። በ ማለት ይቺ ሳ፣ ረ ማለት ይቺ ሳ፣ ሩ ማለት ይቺ ሳ። አንድ ላይ ስናነባቸው በረሩ ይሆናል ማለት በረሩ። እስኪ እናንበባቸው። ለበሱ፣ መለሱ፣ ሸለሙ፣ ሸቀሉ፣ ሰለሉ፣ ሰበሩ፣ ቀሰሩ፣ በረሩ። በጣም ጎበዞች፣ በጣም ጎበዞች። በዛሬ ቪዲዮ በመጀመሪያ ፊደል፣ በሁለተኛ ፊደል፣ በሶስተኛ ፊደል ከዚህ ላይ የተዘረዘሩትን ፊደሎች በመጠቀም እንዴት አድርገን ቃላት መመስረት እንደምንችል አይተናል። ቪዲዮ አሪፍ ነው ብዬ አስባለሁ። በቀጣይ ቪዲዮዎችን ስንሰራ እንዲደርሷችሁ ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በግል በግሩፕ አስጠኝ ጋር ለምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ። በሌላ ቪዲዮ ስትንገናኝ መልካም ጊዜ፣ መልካም ቆይታ።